ከአማራ ክልል እንግዲህ ምን ማዕድን የት ይገኛል የሚለውን መረጃ አግኝቻለሁና ይሄንን መረጃ ደግሞ ለሰፊው ማህበረሰብ ባሰራጭ የት ቦታ ምን ኢንቨስት እናድርግ ምን እንፈልግ የሚለውን በቀላሉ ማግኘት ትችላላችሁ። እንግዲህ ጽሁፎቹ በጣም ጥቃቅን ስለሆኑ ደግሞ ማግኒፋየር እጠቀማለሁ። ማግኒፋየር ተጠቅሜ ነው የማነብላችሁ። እንግዲህ ከአማራ ክልል ወርቅ የት ይገኛል ብትሉ ወርቅ ዋግ ኽምራ፣ አበርገሌ አካባቢ ወረዳ አካባቢ፣ አዊ ዞን ዚገም የሚባል አካባቢ፣ አየው ጓጉሳ እና ጓ ወረዳዎች እንደዚህ የሚባሉ ወረዳዎች አሉ እንዴ? ምዕራብ ጎጃም ዞን ወንበርማ ወረዳ እና አካባቢ ወልቃይት ጠገዴ፣ ሰቲት ሁመራ ዞን ወልቃይትና ቃፍታ ሁመራ ወረዳዎች። እንደዚህ ወረዳዎች ላይ ብዙ ወጣቶችም አሉ ሚልኮ ብራንድም ያስተማራቸው። እነዚህ ቃፍታ ሁመራ ወረዳዎች ውስጥ በስፋት እየሰሩ ነው። ሰሜን ጎንደር አድርቃይና ጠለምት ወረዳ አለ። እንግዲህ በተጨማሪ ወርቅ አሁን በእነዚህ አካባቢዎች አለ። ሁለተኛ ኦፓል የት ይገኛል የሚለውን ደግሞ በቀጣይ ቪዲዮ ነግራችኋለሁ። ተከታተሉ። የአማራ ክልልም በሙሉ ነው የምንሸፍነው።